ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር እግዚአብሔር ይመስገን ሰላም ነኝ። ደህና ናችሁ እናንተ? እኔ ዛሬ ቻትጂፒቲን አብረን እንጠይቀዋለን ስለ ኒኪ አፕ። ስለዚህ አፕ እንጠይቀዋለን። ይሄ አፕ ያውላችሁ እንደዚህ እንደዚህ ከፍቻው ነበረ። ይሄንን አፕ ጥቅምና ጉዳቱን ማወቅ ፈለኩኝ። ይከፍላል ወይ ወይስ አይከፍልም ወይ፣ ጊዜን ለምንድን ነው የምጨርሰው የሚለውን ነገር እንትን ስል ቆይ እስኪ ልጠይቅ ብዬ ይሄንን ለመጠየቅ ወሰንኩኝ ማለት ነው። አብረን እንጠይቀዋለን ቻትጂፒቲን እና እዚህ ጋር ገብቼ ጽፌ ያለው ይሄንን እንደዚህ ምንድን ነው የጠየቅኩትኝ? ቻትጂፒቲ ይከፍላል ወይ ብዬ ነው የጠየቅኩት። ያው ከላይ እንደምታዩት ቻትጂፒቲ ይከፍላል ወይ ብዬ ጠየቅኩትኝ። አከፋፈሉ ብዙ ነው ማለት እንደ መዝናኛም ልንጠቀምበት እንችላለን በነፃ ማለት ነው። ግን ይከፍላል ወደሚለው ስንመጣ አንዳንድ ነገሮችን በማድረግ ይከፍላል። በአንድ ሳምንት ውስጥ ሊቭ በመግባት የሰው ቪዲዮ ኮመንት ላይክ በማድረግ አንድ ኮይን $1 ከ99 ሳንቲም ይከፍላል። ቪፒ ማለት ነው። በወር ደግሞ $5 ይከፍላል። እና እንደዚህ ነው ክፍያው። አንዳንድ ነገሮችን በመስራት በተለየ መንገድ ኮንቴክቶችን በማቅረብ ሊከፍል ይችላል። የተለያዩ ኮንቴክቶችን እንደ ጭፈራ፣ እንደ ግጥም፣ በቃ ሰዎች አይተውት የማያውቁትን አዳዲስ ነገሮችን በማምጣት ልክ እንደ ቲክቶክ ሊከፍል ይችላል ማለት እንደዛ አይነት ነገሮችን ይከፍላል። ከዛ በተጨማሪ ሌላ ክፍያ የለውም ማለት ነው። እና አሁን ጥቅም አለው ወይ ብዬ ነው የጠየኩትኝ። ተመልሼ ክፍያው በጣም ዝቅተኛ ስለሆነ ጥቅሙ ምንድን ነው? አዎ ጥቅም አለው ብሎኛል። አንደኛው ለመዝናናት ነው። ልክ እንደ ማንኛውም ሶሻል ሚዲያዎች እንዝናናበታለን። ሊቭ በመከታተል ከሰዎች ጋር በመነጋገር በድምፅ ሙዚቃ በመስማት እና ፊልሞችን በማየት ልንዝናናበት እንችላለን ማለት ነው። እና ሁለተኛ ደግሞ ለምንዛሬ ይረዳል። ለምሳሌ የተለያዩ ኮንቴክቶች ካሏችሁ እና ኮይን ካላችሁ ያንን ኮይን ወደ ገንዘብ ለማዘዋወር ይረዳል ማለት ነው። ሶስተኛው ደግሞ ለአካል ማዳበሪያነት ይውላል ማለት ይሄ ደግሞ ማህበራዊ ግንኙነቶችን በማዳበር አእምሯችን ከተለያዩ ሰዎች ጋራ እንድንገናኝ አዳዲስ ሰዎችን እንድናውቅ ይፈጥርልናል ማለት ነው። አራተኛው ለቢዝነስ ይጠቅማል። ቢዝነስ ማስታወቂያዎችን ለመስራት የራሳችንን ቢዝነስ ማስታወቂያዎችን ለሰዎች ለማጋራት ይጠቅመናል ማለት ነው። ራሳችንን በማስተዋወቅ ቢዝነሳችንንም ማስተዋወቅ እንችላለን በዚህ አፕ ተጠቅመን ማለት ነው። እና ይሄ ነው ጥቅሙ። ልክ እንደ ቲክቶክ ሁሉ ይሄም መዝናኛ ነው። ከሰዎች ጋር አዳዲስ ሰዎችን እናውቃለን። ቢዝነሳችንን ማስተዋወቅ እንችላለን ማለት ነው። ጉዳት አለው ወይ ወደሚለው ስንሄድ ጉዳት አለው ወይ ብዬ ጠይቄ ነበረ። እንደ ሌሎቹ ማህበራዊ ሚዲያ ይሄም ጉዳት አለው። ግን አንደኛው ጉዳቱ የግል መረጃዎችን ማጋራት። ለምሳሌ ላይቭ ላይ በምንሆንበት ሰዓት ስልክ ቁጥሮቻችንን፣ አካላዊ እንቅስቃሴዎቻችን እነኚህ ነገሮች ከእሴታችን የማይገናኙ እኛ ልንደብቃቸው የምንፈልጋቸው ነገሮች ግልጽ ወጥተው ስለሚታዩ የዛ ሰዓት ይሄ ነገር ጉዳት አለው ማለት ነው። እና በሁለተኛ ደረጃ ደግሞ ጉዳቱ ሴክሹዋል ወንጀሎችን ለማሳደግ ይላል። እና እዚህ ሚዲያ ላይ ያየሁት ምንድን ነው እሱ ራቁታቸውን ሰዎች ገንዘብ ለማግኘት ብለው ራቁታቸውን ይመጣሉ። ይሄ ደግሞ አእምሯቸው ያልዳበሩ ልጆችን በዚህ ነገር ሊጎዱ ይችላሉ ማለት ነው። ይሄ በጣም ችግር ሊፈጥር ይችላል። በማህበራዊ ሚዲያዎች ላይ እንደዚህ አይነት ነገር ያስጠላል ማለት ነው። ሶስተኛው የገንዘብ ኪሳራ ያጋጥማል። ይሄም ደግሞ የተለያዩ ኮይኖችን ለተለያዩ ሰዎች በመስጠት ምንም ትርፋማ ሳይገኝ
ለተለያዩ ሰዎች ኮይን በመስጠት የገንዘብ ኪሳራ ሊያጋጥም ይችላል ማለት ነው። አራተኛው በጣም ላይቭ ላይ በምንሆንበት ሰዓት ወይም ይሄ ማህበራዊ ሚዲያ በጠቅላላ አንዳንዴ አንዳንዱን ሰው በጣም ያገንና ከፍ 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 ያደርጋል። ሰዎች በጣም ትኩረት ይሰጧቸዋል። ያ ደግሞ የተለየ ነገር ነው የሚያደርገው በአእምሮ ላይ ማለት ነው። አንዳንዱን ደግሞ በጣም ዝቅተኛ የሆነ ትኩረት ይሰጣቸዋል። እነሱ ደግሞ ለምን ዝቅ አልን በሚል ስሜት ይሄ በጣም ጉዳት አለው ማለት ነው። እና የተለያዩ አለባበሶች፣ የህይወት ደረጃዎች ሰዎችን ሊጎዱ ስለሚችሉ ይሄ ትንሽ ጉዳት አለው ማለት ነው። አምስተኛ ደግሞ የህግ ችግሮች ነው። አንዳንድ ሀገሮች ላይ ይሄ ላይክ ሊቭ አልተፈቀደም። ስላልተፈቀደ ሳይፈቀድ የሚጠቀሙ ሰዎች የህግ ችግሮች ሊገጥሟቸው ይችላል ማለት ነው። እና ይህንን ይመስላል የላይክ ሊቭ አፕ እንግዲህ ይህንን ይመስላል ማለት ነው። ጥቅሞች አሉት። ያው ራስን በማስተዋወቅ በማዝናናት አንዳንድ ሰዎችን ደግሞ በማምጣት የምትጠቀሙት ጥቅም አለ። ገንዘብ ታገኙበታላችሁ። ማህበራዊ ሚዲያውን በማሳደግ ገንዘብ ልታገኙበት ትችላላችሁ ማለት ነው። በመጠንቀቅ መራመድ ነው። ሁሉም ሚዲያዎች ያው በጥንቃቄ መራመድን ይጠይቃሉ ማለት ነው። እና ይሄንን ይመስላል። ስላዳመጣችሁኝ አመሰግናለሁ። ተባረክ።